ተሳዳቢ ሰዎች ከማይሳደቡ ወይም ጨዋ ከሆኑ ሰዎች ወይም የተሻለ ሐሳብ ካላቸው ሰዎች አንፃር ለምን ከፍተኛ የማህበራዊ ሚዲያ ተከታይ ይኖራቸዋል የሚለው ሳይንሳዊ ምክንያቱ የሚከተሉት ናቸው። አንደኛ እነዚህ ተሳዳቢ ሰዎች ስሜት ቀስቃሽ የሆኑ ንግግሮችን በሶሻል ሚዲያ ስለሚያሰራጩ፣ ሁለተኛ የሶሻል ሚዲያው ወይም ማህበራዊ ሚዲያው በራሱ አብዛኛውን ጊዜያችንን ማህበራዊ ሚዲያ ላይ ተጥደን ረጅም ጊዜ እንድናሳልፍ ስለሚፈልግ እነዚህ ተሳዳቢ ሰዎች ሐሳብ ሲያነሱ ተከታዮቻቸው ደግሞ ለዛ ስድብ ምላሽ ይሰጣሉ፣ ኮመንት ያደርጋሉ። ስድቡን ስለሚሰሙት ይሄ ነገር በቃ ብዙ ሰው ቢያዩ መልካም ነው ብሎ ስለሚያስብ ለብዙ ተከታይ ለብዙ ሚሊዮኖች ማህበራዊ ሚዲያው አልጎሪዝሙን በራሱ ያሰራጨዋል ማለት ነው። ሁለተኛው ብዙ ጊዜ ስድብን እንደ ነፃ መዝናኛ የሚያዩ ብዙ ሰዎች አሉ። ብዙ ሰዎች ማህበራዊ ሚዲያን የሚጠቀሙት ቁም ነገር ለማግኘት ሳይሆን እንደ መዝናኛ ስለሆነ ጭቅጭቅ፣ ስድብ እንደ ድራማ የሚያዩ ብዙ ሰዎች ስላሉ በቀላሉ ተከታዮች ያፈራሉ። ሶስተኛው የማወቅ ጉጉት ነው። አንዳንድ ጊዜ ተሳዳቢ ሰዎችን ብዙ ሰው አይፈልጋቸውም ወይም መከተል አይፈልግም። ነገር ግን ተሳዳቢ ሰዎች ዛሬ ደግሞ ማን ሊሳደብ ይሆን፣ ዛሬ ደግሞ ምን ብሎ ሊሳደብ ይሆን በሚል ጉጉት ብቻ ብዙ ሰዎች ሳይፈልጉ ያን ተሳዳቢ ሰዎች ይከተላሉ ማለት ነው። አራተኛው ተሳዳቢ ሰው እንደ ድፍረት ማየት ነው። ይሄም የጥላቻ ንግግር የሚናገሩ ሰዎች ተሳዳቢ ሰው ይሄ ሰውዬ በድፍረት ይናገራል፣ ይሄ ሰውዬ ሐቅን ይናገራል፣ ይሄ ሰውዬ የማይፈራ ነው ብለው ስለሚያስቡ በቀላሉ ይከተሏቸዋል። በአምስተኛ ደረጃ እነዚህ ተሳዳቢ ሰዎች ወይም ባለጌ ሰዎች በቀላሉ በሁለት ጎራ የመክፈል አቅም አላቸው። እነሱን የሚደግፉ የተወሰኑ ሰዎች ይኖራሉ፣ እነሱን ደግሞ የማይደግፉ ሰዎች ይኖራሉ። በዛ መሰረት ማህበራዊ ሚዲያ ላይ ለሁለት ተከፍሎ ጎራ ለይቶ የሚሳደብ፣ የሚከራከር፣ ኮመንት የሚያደርግ በጣም ብዙ ሰው ይፈጠራል ማለት ነው። በዚህ ሂደት ተሳዳቢ ሰዎች ወይም ምንም ቁም ነገር ይዘው ወደ ሶሻል ሚዲያ ሳይመጡ በርካታ ተከታይ ያፈራሉ ማለት ነው። በተቃራኒው ጥቅም ያላቸው ጥሩ ይዘት ያላቸው የማህበራዊ ሚዲያ ጽሁፎችን የሚያጋሩ ሰዎች፣ የሳይንስ ሰዎች፣ ቁም ነገር ያላቸው የሊደርሺፕ ሰዎች ግን ተከታይ አያፈሩም ማለት ነው። እናንተም ከተሳዳቢ ይልቅ ይህንን ቻናል ፎሎ ብታደርጉ በየቀኑ የተለያዩ ጠቃሚ የሆኑ የጤናና ማህበራዊ ጉዳዮች ይዘት ያላቸው መረጃዎችን በአጭር ደቂቃ ስለማድረሳችሁ ጥሩ መረጃ ታገኛላችሁ። መልካም ምሽት እንዲሆንላችሁ እመኛለሁ። ቻው።